ዴሞ። ስለዚህ አሁን ባለፈው ከሰጠነ ኮሜንቶች ጋር አያይዘህ እያንዳንዱን ነገር ኢንድ ቱ ኢንድ እንድታሳየን አንተ ልጋብዝና አንተ ጀምር። እሺ እሺ፣ አመሰግናለሁ። ባለፈው ኮመንት ተነስቼ አንዳንድ ነገሮችን ሞዲፋይ አድርጋቸዋለሁ። ባለፈው የሰራሁት ያው ምንም ግራፊካል ዩዘር ኢንተርፌስ አልነበረውም እንደምናውቀው፣ እዛው ቬስ ኮድ ላይ ረን ነበር ያደረኩት። ከዛ በኋላ ነው ኢቲኤል ስራው የሚሰራው። አሁን ግን የግራፊካል ዩዘር ኢንተርፌስ ጨምሬበታለሁ እና የተለያዩ ፊቸሮችንም ጨምሬበታለሁ። እስቲ አዲስ ሞዲፋይድ የሆነው ኢቲኤል ቱል ምን አይነት ፊቸሮች ይዟል የሚለውን እንመልከት ራፍሊ። መጀመሪያ ያው ዶሜን ኦተንቲኬሽን አለ የጨመርኩበት። አንደኛው ፊቸር ዶሜን ኦተንቲኬትድ መሆን አለብን። ስንገባ ወደዚህኛው ሶፍትዌር ወደ ኢቲኤል ሶፍትዌሩ የኤዲ እንትን መሆን አለብን። ማንኛውም ሰው መግባት አይችልም ማለት ነው። ዶሜን ኦተንቲኬሽን አለበት። ሁለተኛው መልቲ ዳታቤዝ ሳፖርት ነው። ይሄ ባለፈውም ነበረ። ያው አሁን ግራፊካል ስለሆነ ዳታቤዝ እንመርጣለን ማለት ነው። ካሉ ዳታቤዞች ድራግ እንትን ምንድነው ድሮፕ ዳውን አለው። ከዛ ላይ የምንፈልገውን ዳታቤዝ እንመርጣለን። ሶስተኛው የጨመርኩበት ሌላ የኤአይ ፊቸር የዲዩሬሽን ፕሪዲክሽን ነው። ማለት አንድ ጆብ ኢቴል ታይም ለመስራት ምን ያክል ጊዜ ይወስድበታል የሚለውን ለማወቅ ማለት ነው። ይሄን እናየዋለን በኋላ። የመሽን ለርኒንግ አልጎሪዝም አለ ራንደም ፎረስት ይባል። በዛ ትሬን አድርጌዋለሁ። ጆቦቹ ኤግዚኪዩት ሲያደርጉ ሁል ጊዜ ትሬን ይሆናል አልጎሪዝሙ። ከዛ በኋላ ፕሪዲክት ያደርጋል። ይሄ ጆብ የከስተመር ጆብ በዚህ ሰዓት ይጨርሳል፣ የዴይሊ ብራንች ፐርፎርማንስ ጆብ በዚህ ሰዓት ይጨርሳል፣ ይሄን ያክል ደቂቃ እያለ ፕሪዲክት የሚያደርግልን ፊቸር ነው። ሌላ ሁለተኛ ኤአይ ፊቸር የጨመርኩበት ስማርት ስኬጁሊንግ ነው። ኖርማሊ ስኬጁል ማድረግ እንችላለን። እሱ እንዳለ ሆኖ ደግሞ ስማርት ስኬጁሊንግ ራሱም ይሄም ትሬን አድርጎ ካሉት እንትኖች ኤግዚኪዩሽኖች ትሬን አድርጎ በዚህ ሰዓት ስኬጁል አድርግ፣ ለምሳሌ 8 ሰዓት ኤኤም ኦር 7 ፒኤም ስኬጁል አድርግ ብሎ ሪኮመንድ ያደርጋል። እነዚህ 2 3 እና 4 የኤአይ እንትን ናቸው ኢንተግሬት ያደረጓቸው። ሌላ የጨመርኩበት ኦፕቲማይዝድ ነው። ባለፈው እንዳነሳሁት መልቲ ትሬዲንግ ኮንሰፕት አለበት። እንደገና ባች ፕሮሰሲንግም አለበት። እሱ ኦፕቲማይዝድ እንዲሆን ያደርገዋል። ጆቦችን ማኔጅ ማድረግ እንችላለን። ማለት አንድ ጆብ ስኬጁል አድርገን ላይክ ሪዩዘብል ነው መጠቀም እንችላለን። ጄሰን ፋይል ስላለው እዛ ላይ ይቀመጣል እንትን ኮንፊግሬሽኑ። ስኬጁል ሲሆንም እንደዛው ነው እናያቸዋለን። ጆብ ማኔጅመንት አለበት፣ ጆብ ስኬጁሊንግ። ሌላኛው አዲስ ፊቸር የምለው ኢሜል ኖቲፊኬሽን የጨመርኩበት ማለት አሁን ጆቡ ሰክሰስ አድርጎ ሲጨርስ ወይ ደግሞ ኦን ፌሊየር የሆነ ችግር ሲያጋጥመው ኢሜል እንዲልክ ማለት ነው። ወይ ሰክሲድ ሲያደርግ ወይ ደግሞ ፌል ሲያደርግ ኢሜል እንዲልክ። ለምሳሌ ሰክሲድ ካደረገ የከስተመር ጆብ ለምሳሌ ከጨረሰ ሰክሲድ አድርጓል 760 ምናምን ሺህ ዩሮ አስገብቻለሁ በዚህ ያክል ዱሬሽን ውስጥ እና በአንድ ዩዝንም ያሳየናል ማለት ነው። ኢሜል ኖቲፊኬሽን አንደኛው ፊቸር ነው የጨመርኩበት። ሌላኛው ዳሽቦርድ አለው። አናሊቲክስ ዳሽቦርድ ጨምሬበታለሁ ግራፊካል እንትኖች እንድናይ ማለት ነው። ይሄ ዩዘር ኢንተርፌሶች ለምሳሌ ፓይተን ላይ ማት ፕሎትሊብ የተባለ እንትን አለ ፓኬጅ። እሱን በመጠቀም የተለያዩ ፓይ ቻርቶች፣ ባር ግራፍ እንደዚህ እንትኖች አሉ፣ እነሱን እናያለን። እንደገና ሪፍሬሽንግ ሲስተም አለው። ማለት ኤቭሪ 30 ሰከንድ ሪፍሬሽ ያደርጋል ሲስተሙ። ለምንድን ነው? ለምሳሌ ሶርስ ዳታቤዝ ላይ አዳዲስ ቴብሎች ቪዎች ቢገቡ እኛ ማኑዋሊ ሪፍሬሽ ማድረግ የለብንም፣ ራሱ አውቶ ሪፍሬሽ ስለሚያደርግ ይገባሉ ማለት ነው። እንደገና ሎግም አለው፣ ሎግ አለው ማን ምን ሰራ። ለምሳሌ ዩዘር አቤል በለጠ ገብቶ ከሆነ ወደ ሲስተሙ አቤል በለጠ በዚህ ሰዓት ይሄንን ሰርቷል፣ እነዚህን ጆቦች ኤግዚኪዩት አድርገዋል፣ እያንዳንዱ ሎግ ይመዘግባል። እንደገና ዳታ ፕሪቪው አለው፣ ባች ፕሮሰሲንግ አለው፣ ዩዘር ኢንተርፌስ አለው። እስቲ ወደ ሲስተሙ እንግባ። አጠቃላይ እነዚህ ናቸው ዋና ዋና ነገሮች ኢንክሉድ የሆኑት። እሺ እና ደግሞ ሲስተሙ ያልነገርኳችሁ እንደ እንትን አድርጌዋለሁ፣ ኤግዚኪዩተብል አድርጌዋለሁ። የፓይተኑ ዶት ፒዋይ ፋይሏን ማንኛውም ዳታ ፒሲ ላይ ረን ማድረግ ይችላል። የያማን ላይ የነገሰ ላይ የሁሉም ፒሲ ላይ ረን ማድረግ ትችላለች እቺ ሶፍትዌር ማለት ነው። ቢኮዝ በፓይ ኢንስቶለር የተባለ እንትን አለ ፓኬጅ፣ በሱ ፒዋይ ፋይሉን ፓክ ስላደረኩት ዶት እንትን ምንድነው ኤክሲ ፋይሏን መጠቀም እንችላለን ማለት ነው ኤቭሪ ኮምፒውተር ላይ ዳታ ፒሲ ላይ። ስለዚህ እሷን ነው መከፍታት አሁን። እዚች ጋር ያስቀመጥኳት እንደምታዩት ከታች ፀሐይ ባንክ ኢቲኤል የምትላለች አፕሊኬሽን ናት። 91 ሜጋባይት ናት። እሷን ነው የምንጠቀመው ማለት ነው። እስቲ ልክፈታት።
ግን አሁን ሌላ ፒሲ ላይ እንትን ስናረጋት ዚፕ ፋይል አድርገን ነው የምናስተላልፋት ማለት ነው። ከዛ በኋላ እቺን አፕሊኬሽን እንከፍታታለን። ይቅርታ እንደምታዩት እዚህ ጋር የሆነች ፖፕ አፕ ያደረገችው ቪዲዮ አለች። ይሄ የዶሜን ኦተንቲኬሽን ነው። ቅድም የነገርኳችሁ እዚህ ሶፍትዌር ላይ ለመግባት ኦተንቲኬትድ መሆን አለብን። የፀሐይ ባንክ ኤዲ ውስጥ አባል መሆን አለብን። አሁን እዚህ ጋር ከኋላ ያሉትን ብነካ ምንም አይታዘዝም እንደምታዩት፣ ቢኮዝ ሎጊን አላረኩማ። ስገባ ግን መስራት እችላለሁ ማለት ነው። ሶ ለምሳሌ ስሜ ላስገባ። አሁን እዚህ ጋር ዝም ብዬ ዳሚ ፓስወርድ ባስገባ አይሰራም። የኤዲ ውስጥ እንትን ስላልሆነ ፓስወርድ ኢንኮሬክት እያለኝ ነው። ሶ ትክክለኛውን የኔን ፓስወርድ አስገባለሁ፣ የዶሜኔ ማለት ነው። እንደምታዩት ዌልካም እያለኝ ነው ማለት ነው። አሁን ገብቻለሁ ማለት ነው። ሶ ይሄ ምንድነው ጥቅሙ? አሁን ፓስወርድ እንደ አንድ ላይን ላይ ምናምን የሆነ ኮድ ላይ የምናስቀምጠው ነገር የለም። የኤዲ አባል ከሆንን የዶሜን ፀሐይ ባንክ ያስገባናል ማለት ነው ወደ ሲስተሙ። ቤዚክ እንትኑ ስንከፍተው እንደዚህ ይመስላል። እንደምታዩት ኢቴል ቱላችን እቺን ትመስላለች። እዚህ ጋር ከላይ ብዙ በተኖች አሉ። ለምሳሌ ከላይ ኮንፊገር ኢሜል የሚላለን። ኢሜል ኮንፊገር የምናደርገው እዚህ ጋር ነው። እንደምታዩት እዚህ ጋር ሴንድ ኦን ሰክሰስ ኦን ፌሊየር የሚላለ። ጆቡ ኤግዚኪዩት አድርጎ ሲጨርስ በሰክሰስም ሆነ በፌሊየር ከፈለግን መምረጥ እንችላለን፣ በየትኛው መላክ እንዳለበት። የሚላከው ከቢአይ ሪፖርት ነው። ለማን እንደሚላክ ከፈለግን እዚህ ጋር በኮማ እያደረግን እንትን ማድረግ እንችላለን። ለምሳሌ ለአቤል በለጠ ነው የሚላከው። እዚህ ጋር ኮማ እያደረግኩኝ ለነገሰ፣ ለአማን እያልኩኝ ስፔሲፋይ ማድረግ ይችላለሁ። ሶ ጆቡ ኤግዚኪዩት አድርጎ ሲጨርስ ለነሱ ይልክላቸዋል ማለት ነው። ምንድነው የሚላክላቸው? ይሄ ጆብ ኤግዚኪዩት አድርጎ ጨርሷል፣ ይሄን ያክል ባንድ ዩዝ እንትን ብሎበታል፣ ይሄን ያክል ታይም ፈጅቶበታል ብሎ ይልክላቸዋል ማለት ነው። ሶ ኢሜል ኮንፊግሬሽኑ ይሄንን ይመስላል። ሲላክ ላሳያችሁ ምን እንዳይመስል ፊቸር። ቆይ እንደዚህ አይነት ነገር ነው የሚሆነው። ለምሳሌ እንደምታዩት እዚህ ጋር ፀሐይ ባንክ ኢቲኤል ሲስተም ጆብ ኮምፕሊሽን ሪፖርት ይላል። የላከው ማን ነው? ከቢአይ ሪፖርት ነው። ከዛ ነው ኮንፊገር ያደረኩት። ለኔ ነው የተላከው፣ ለአቤል በለጠ ፀሐይ ባንክ ኦፍ ኮሚቲ። ስታተሱ ሰክሰስ ነው። ዩዘሩ አቤል በለጠ ነው ከኔ እንትን ላይ ስለሆነ። እሺ ከዛ ሮው ደግሞ ለምሳሌ የነበሩን ከስተመሮች 767701 ከስተመሮች የፈጀበት ታይም 2800 ሰከንድ ኦልሞስት ወደ 40 ደቂቃ ነው። ጠዋት ራን ስላደረግኩት ነው እንጂ ማታ ላይ ስኬጁል ብናደርገው 30 ሚኒትስ ነው የሚወስደው። ስፒዱ ወይም ባንድ ዊድዙ 273.40 ሮ ፐር ሰከንድ። እነዚህ ነው የሚልከው ማለት ነው። ኢሜይሉ ኮንፊገር የተደረገው እነዚህ እንዲልክ ነው። ፌለርም ሲያጋጥመው ይልካል። ፌል አድርጓል ብሎ ይልካል ማለት ነው። የኢሜይሉ ፓርት ይሄንን ይመስላል። እስቲ ቆይ ወደ ዋናው ፊቸር ልመለስ። መጀመሪያ አሁን እዚህ ጋር እንደምታዩት ሶርስ ዳታቤዝ የሚላለን። ዳታቤዝ ላይ እንመርጣለን ማለት ነው። ከስታንድ ባይ፣ ከቢልዲንግ፣ ሌሎችም አሉ። አሁን ለጊዜው 3 ነው የወሰድኩት። ለምሳሌ ከስታንድ ባይ ሰሌክት ብናደርግ ኤንተር ኮኔክት እንለዋለን 821 ማለት ነው። ከዛ በኋላ ለምሳሌ የከስተመርን ወይ ደግሞ የፈለገ ነው ከስታንድ ባይ ለምሳሌ የስቴትመንት የትራንዛክሽን ላስት ትራንዛክሽን የምትይዘው ስቴትመንት ኢንትሪ ተባለች ቴብል አለች። እሷን እንዴት ነው የምናመጣው? እዚህ ጋር ሶርስ ቴብል የሚል አለ። ከዛ ላይ ፊልተር እናደርጋለን። ሶ ፊልተር ኦፕሽንም አለው ማለት ነው። አሁን እንደምታዩት እዚህ ጋር ሁሉንም ሰርች ከማድረግ ከስታንድ ባይ ላይ ያሉትን ሰርች ከማድረግ እዚህ ጋር ፊልተር ማድረግ እችላለሁ ማለት ነው። ኢዚሊ ፋይንድ ለማድረግ የምፈልጋትን ቴብል። ከታች ደግሞ እዚህ ጋር ኤግዚኪዩሽን ሎግ አለ። እያንዳንዱ ምነካውን ነገር ኤግዚኪዩሽን ሎግ ላይ ያሳየኛል። እዚህ ጋር እንደምታዩት ምን አለ መሰላችሁ? ኮኔክቲንግ ቱ ሶርስ ዳታቤዝ 10.821 ከዛ በኋላ 257 ቴብሎችን ሎድ አድርጓል ማለት ነው። ሶ ኢማጂን እዚህ ጋር 257 ቴብል ያለው እዚህ ጋር ሶርስ ቴብል ብሎ ከስታንድ ባይ ማለት ነው። እኔ አሁን ምንድነው ማድረገው? ፊልተር ነው ማድረገው። ለምን ሁሉንም አልፈልግም አንድ በአንድ። ስለዚህ እዚህ ጋር መጥቼ ለምሳሌ ስቴትመንት ልበለው STMT እንደምታዩት በጣም ቀንሶልኛል ማለት ነው። ሰርች ማድረገውን ነገር ቀንሶልኛል። አንድ ቪው መታለች። ቪው አንደርስኮር ስቴትመንት አንደርስኮር ኢንትሪ አንደርስኮር ዴይሊ እቺ ናት። ላስት ማን ነው ሁሌ ያለችውን ዴይሊ ትራንዛክሽን የምትይዝልን እቺ ቴብላት ይሰማል አይደል? አዎ ይሰማል። አሪፍ
እሺ እቺ ቪው ናት ሁሌ ዴይሊ ትራንዛክሽን የምትይዝልን። እቺን ሎድ አደርጋለሁ ማለት ነው። ሎድ ማድረጉ ምንድነው ጥቅሙ? እዚህ ጋር ዳታ ፕሪቪው ያሳየናል ማለት ነው። እንደምታዩት ይኸውላችሁ 10262 ትራንዛክሽን ነበረ ትናንትና፣ እሱ ነው የያዘው ያሳየናል። እንደገና ቴብሉ ደግሞ ይሄ ቪው 122 ኮለመን አለው፣ እሱ ማየት እንችላለን። ሌላኛው እዚህ ጋር የረሳው ታርጌት ቴብል አለ። አሁን እችኛዋን ስቴትመንት ኢንትሪ ዴይሊን ወስጄ ወዴት ነው ማስገባት? ወደ እኔ ስኪማ ነው ማስገባት። ሎድ አደርገዋለሁ። ታርጌት ላይ 4 ቴብሎች ክሬት አድርጌያለሁ ወደ ራሴ ስኪማ ላይ ማለት ነው። 823 ላይ አክቹዋሊ 5 ነው። 1 2 3 4 5 ፓይተን ስቴትመንት የተባለች አለች፣ እችኛዋ ከታች ያለችው በእኔ ስኪማ ላይ አቤል ቢ 823 ላይ ክሬት ያደረኳት ቴብል ናት። ወደዚህ ነው የምናስገባው ማለት ነው። ያው መጨመር እንችላለን። እዚህ ጋር የኔ ስኪማ ላይ ብዙ ቴብሎች ክሬት ስናደርግ እንዳልኳችሁ ሲስተም ኦቶ ሪፍሬሽ ስለሚያደርግ ያስገባቸዋል። ምንም ማኑዋሊ እኛ ሪፍሬሽ የምናደርገው ነገር የለም። ስለዚህ አሁን ታርጌት ቴብላችን ማናት? ፓይተን ስቴትመንት ናት። እሷን እንመርጣታለን። ሶርስ ቴብል መርጫለሁ፣ ታርጌት ቴብል መርጫለሁ። ይሄንተን ኮለመኖችን ሴሌክት አደርጋለሁ። እዚህ ጋር እንደምታዩት ከነ ዳታ ታይፓቸው አሉ። የትኛውን ኮለመን ነው የምፈልገው ሴሌክት ማድረግ እችላለሁ። በዚህ ኬስ ሁሉንም ስለምንፈልግ ማለት ኤግዜሜል የሚጣራ ነገር የለውም፣ ሁሉንም የምንወስደው ሴሌክት ኦል እለዋለሁ። ከዛ በኋላ ለጆቡ ስም እንሰጠዋለን ማለት ነው። አሁን ለዚህ ጆብ ስም እንሰጠዋለን። እዚህ ጋር ከታች ጆብ ኔም የምትላለች ስም እንስጠው። ሌትስ ሴይ stmt አንደርስኮር ጆብ እንበለው። ከዛ ጆብ ኔም ከሰጠነው በኋላ ሴቭ እናደርገዋለን። እንደምታዩት እዚች ጋር ሴቭድ ጆብ ብሎ አመጣልኝ ማለት ነው። ምን የተባለ stmt አንደርስኮር ጆብ ስቴትመንት ጆብ ማለት ነው። ሁለቱ ኦልሬዲ ክሬት ያደረኳቸው ናቸው። እኔ ከስተመር ጆብ ኤንድ ዴይሊ ብራንች ጆብ ኦልሬዲ ክሬት አድርጋቸው ነበር፣ እነሱ ነበሩ። አሁን ደግሞ ክሬት ያደረኩት ስቴትመንት ጆብ እዚህ ጋር ተጨመረ ማለት ነው። እንደገና እነዚህን ጆቦች ደግሞ ፊልተር ማድረግ እንችላለን። ለምሳሌ ኢማጂን 20 ጆብ ካለ ፊልተር ማድረግ እንችላለን። ለምሳሌ እዚህ መጥቼ ከስተመር ካልኩ ከስተመር ጆብ ብቻ ያወጣልኛል። በሴም ዋይዝ ስቴትመንትም ካልኩ እንደዛው ፊልተሪንግ ኦፕሽን አለው ማለት ነው። ለዚህኛው ለሴቭድ ጆቦች ጆቦች ሴቭ ስናደርጋቸው እዚህኛው ሊስት ቦክስ ላይ ይቀመጣሉ ማለት ነው። ጆቦችንም ደግሞ እንትን ማድረግ እችላለሁ። ለምሳሌ ከስተመር ጆብን ነክቼ ማኑዋሊ ሰሌክት አድርጌው ረን ማድረግ እችላለሁ። ስኬጁል ስላደረገው እዚህ ራን ጆብ ካልኩት ኢቲኤሉን ይጀምራል ማለት ነው። ስቶፕ ማድረግ እችላለሁ፣ ዲሌት ማድረግ እችላለሁ ከፈለኩ። ለዚህ አሁን ዲሌት ብለው ይጠይቀኛል። ከስተመር ጆብ ዲሌት አድርገው የስ ካልኩ ያጠፋዋል ማለት ነው። እንደምታዩት እዚህ ጋር ደግሞ ኦፕን የሚል አለ። ምንድነው አሁን ይሄ ይዘው እያንዳንዱ ጆብ ሴቭ ሳደርጋቸው ጄሰን ፋይል ክሬት ይደረግላቸዋል ማለት ኮንፊግሬሽኑ ነው በቃ የሚይዘው። አሁን የከስተመርን አትፍቻዋለሁ። እንደምታዩት 2 ጆብ አለኝ፣ ዴይሊ ብራንች እና አሁን ክሬት ያደረኩት የስቴትመንት ጆብ። የነሱም ኮንፊግሬሽን በጄሰን ፋይል ይቀመጣል ማለት ነው። ይሄ የሆነው ለምንድነው? ሪዩዘብል እንዲሆን ነው ማለት ነገም ብንከፍተው የነ ሶፍትዌር ይቀመጣሉ ኦልሬዲ። ነገም ብንከፍተው እነዚህ እንትኖች ይቀመጣሉ እዚህ ጋር እነዚህ ጆቦች ቢኮዝ ጄሰን ፋይላቸው ስላለ ኮንፊግሬሽናቸው ተቀምጧል ማለት ነው። የትም አይሄዱ አንለስ ዲሌት እስካላደረኩት ድረስ። አሁን ዴይሊ ብራንች መጥቼ እዚህ ጋር ዲሌት ባደረገው ኦፕን ሳደረገው ጠፋ ጄሰን ፋይሉ። አያችሁ አይደል? ለኦንሊ እንትን የቀረው ስቴትመንት ጆብ ብቻ ነው። የሱ ኮንፊግሬሽን ነው እዚህ ላይ ያለው። ስቴትመንት ጆብ ያው እስቲ ረን አድርጌ ላሳያችሁ። እዚህ ጋር ማኑዋሊ ያለ ስኬጁል ዝም ብዬ ረን ባደረገው ከታች እንደምታዩት ምን አለ መሰላችሁ? እዚህ ጋር ስታርቲንግ ኢቲኤል ጀመረ ማለት ነው። ዩዘሩ አቤል በለጠ ነው ይሄን ስራ እየሰራ ያለው። ከዛ ምን አደረገ? ታርጌት ቴብል ፓይተን ስቴትመንት ትራንኬት ሆነ። ትራንኬት አድርገን ነው የምናስገባው። ትራንኬት ሆነ ከዛ 1000 ሮ አስገባ ማለት ነው። በባች ነው የሚያስገባው። አሁንም ኤንደን 2000 እንዲህ ያለ ይቀጥላል። ከታች ሁሌ የምንሰራውን ነገር ከታች እዚህ ጋር እኛው ምንድነው ኤግዚኪዩሽን ሎግ ትባላለች። እዚህኛው ከታች ሊስት ቦክስ ላይ እናያለን ማለት ነው። የምንሰራውን ስራ ሁሉንም 3000 4000 ያለ እስከ 10000 ስንት ነበር? 10262 ድረስ ይጓዛል ማለት ነው። እዛ ላይ ሲያቆም እዛ ላይ ሲደርስ ኢሜል ይልክልኛል ማለት ነው። ወደኔ ኮንፊገር ያደርጉት ወደኔ ስለሆነ እንዲህ ያለ ይቀጥላል ማለት ነው። ከፈለኩም እዚህ ጋር ስቶፕ ማድረግ እችላለሁ። ከፈለኩኝ ስቶፕ ጆብ ማለት እችላለሁ።
አስቆመው። አይ ቆይ ጨርሶ ማየት እንፈልግ ነበረ። እሺ ይቅርታ ላስጀምረው። ችግር የለም። እሺ አሁን እዚህ ጋር 6000 ላይ ነበር ስቶፕ ያደረኩት። 6000 ሮ ትራንስፈርድ ሆኗል እያለኝ ነው። እስቲ ክሮስ ቼክ እናደርጋለን ብለን ግን ቴብሏ ማን ነበረች? ፓይተን ስቴትመንት ናት ያልኳችሁ የኔ ስኪማ ላይ ናት ያለችው እችትና ፓይተን ስቴትመንት። እስቲ ካውንት እናድርገው። ዳታ ላይ ልሂድና እንደምታዩት 6000 ሮ ገብቷል ማለት ነው። ስቶፕ ስላደረኩኝ ነው። እሺ ቆይ ረል አድርገው ድጋሚ። ሶሪ ሪዚዩም ብናደርገው ከዚሁ ይቀጥላል። ከ6000 አይቀጥልም። ስቶፕ ነው ያደረኩት። እንደ አዲስ ነው ትራንኬት አድርጎ ስለሚያስገባ ያው ሎጂኩ ያው አሁን ረንስ አድርገው እንደምታዩት ያው ታርጌት ቴብል ፓይተን ስቴትመንት ትራንኬት ያደርገው ከዛ 1000 ሮ ይጀምራል። እሺ እንደሚነዋል አንድ ሌላ እንትን ክሬት አድርግ። ቆይ የብራንች ፐርፎርማንስ እሱ የሚገኘው ለምሳሌ ስታንድ ባይ ላይ ነው። ሌስ ዴይሊ የዴይሊ ብራንች ፐርፎርማንስ የምትይዘዋ ቴብል ይችላል። ዴይሊ ብራንች ፐርፎርማንስ አፕዴትድ የምትለው እሷን ከሶርስ ቴብል ለምሳሌ ሰሌክት ላድርግ። የምናስገባው ወደ እኔ ስኪማ ነው። ኦልሬዲ ክሬት ያደረኩት ቴብል አለ። ዴይሊ ብራንች ፐርፎርማንስ አፕዴትድ የሚል አለ። ታርጌት ቴብል ሰጠሁት፣ ሶርስ ቴብል ሰጠሁት፣ ከዛ ሎድ አድርገዋለሁ ማለት ነው። ይሄ ደግሞ እንደምታየው 91 ሮ አለው። ያው ያሉ እንትኖች ናቸው። 91 እንትኖች አሉ። ምንድነው ብራንቾች አሉን አይደል? እነሱ ነው ማለት ነው የያዘው። 16 ኮለመን አለው። እዚህ ጋር ሁሉንም ኮለመን ነው የምወስደው። ምንም ኤግዛሚል የሚጠራ ነገር የለው። ሰሌክት ኦል እለዋለሁ ልክ እንደቅድሙ። ከዛ ጆብ ኔም ሰጠዋለሁ። ሌሲ አሁን ለዚህኛው ምን ልበለው? ዴይሊ ቅድም ዲሌይ ስላደረኩት ነው። ዴይሊ ጆብ ልበለው። እንደ ሴቭ ስለምንድን ነው ያለኝ እዚህ ከታች ሰሌክት አትሊስት ዋን ኮለመን እያለኝ ነው። ኦኬ እንትን ማድረግ አለብኝ፣ ሁሉንም ሰሌክት ማድረግ አለብኝ። ያ ከዛ በኋላ ዴይሊ ጆብ ሴቭ ሳደርገው እንደምታዩት እዚህ ጋር ተካቷል ማለት ነው። ስቴትመንት ጆብ ሌላ ሁለተኛ ጆብ ጨምሬያለሁ ማለት ነው። የቅድሙ አልቃለች። እስቲ እንያት። ይኸውላችሁ እዚህ ጋር ምንድን ነው የሚለው? ኢቲኤል ኮምፕሊትድ 10262 ሮውስ ገብቷል በ107 ሰከንድ። እንደገና ሎግ ፋይሉ ይመዘገባል። ሂስትሪ ሴቭድ፣ ኢሜል ሴንት ያለኝ ነው። ኢሜላችንን ቼክ እናድርግ። ኢንቦክስ ይሄ የከስተመሩ ነው የባለፈው የዛሬ የገባው ማለት ነው 767,000። እሺ ቆይ እንጠብቅ። ኢሜላችን ያው ከቢአይ ሪፖርት ነው ኢኒሼት የሚደረገው ብያለሁ። ገብታለች። እንደዚህ አይነት ዲስፕሌይ ይኖረዋል። ዩዘሩ አቤል በለጠ ነው የገባው በዶሜን ገብቶ እንትን ኤግዚኪዩት ያደረገው 10262 ሮ ገብቷል በዚህ ያክል ሰከንድ። እና ባንድ ዩዝ ይሆንና ጆቡ ስቴትመንት ጆብ ነው የሰጣሁት ስም ማለት ነው። ቅድም አሁን በሰክሰስ ነው የላከው፣ ግን ኦን ፌሊየር ማስላክ ይቻላል። እኔ ቅድም እዚህ ጋር ኮንፊገር ሳደርገው አይታችሁ ከሆነ ኮንፊገር ኢሜል የሚለው በተን ላይ ከታች ሁለት አማራጭ አለው፣ ኦን ሰክሰስ እና ኦን ፌሊየር የሚል አለ። በፌሊየርም ከፈለኩኝ ወይ በዚህኛው እንደፈለኩ ማድረግ እችላለሁ። ቴስት ማድረግም ይቻላል ከፈለጋችሁ ቴስት። እሺ ኢሜሉ እንደዚህ ነው የሚላከው ማለት ነው። ሌላኛው እስቲ ወደ ስኬጁሉ እንምጣ። የኤአይ ፊቸር ምናምን እናየዋለን በኋላ፣ ዳሽቦርዱንም እናየዋለን። ወደ ስኬጁል እንምጣ። አሁን ለምሳሌ ቢልቲን ስኬጁለር አልነበረውም እንትን ይሄ ታለንት ላይ እኛ የምንጠቀመው የነበረው እንትን ላይ ነው፣ ዊንዶውስ ታስክ ስኬጁለር። መጀመሪያ ጆቡን ቢልድ እናደርገዋለን፣ ከዛ ባች ፋይሉን ወስደን ነው ስኬጁል የምናደርገው በታስክ ስኬጁለር። አሁን ግን እዚህ የፓይተኑ ሶፍትዌር ላይ ቢልቲን ስኬጁለር አለው ማለት ነው። ሌላኛው ትልቁ ፊቸር እሱ ነው። ቢልቲን ስኬጁለር አለው። ጆቦችን የሆነ ያክል ታይም ሲደርስ ጠብቆ ሰዓቱ ልክ እዛ ሰዓት ላይ ሲደርስ
ኤግዚኪዩት ያደርገዋል ማለት ነው። እስቲ እሱ ፊቸር እንየው። ሌስ አሁን ዴይሊ ጆብል እንትን ልበላት ስኬጁል ላድርጋት። እሷን ሰሌክት አደርጋለሁ። ከዛ ከታች እዚህ ጋር ኦፕሽን አለ። ይሄ ሰዓቱ ነው የሚያስመርጠኝ። ሰዓቱን ያስመርጠኛል። እዚህ ጋር ሚኒት አለ እስከ 59 ማለት ነው። ኤም ፒኤም አለ ኤንደን ዴይሊ ኦር ዋንስ ለጊዜ ሁለቱን የጨመርኩበት ዴይሊ ወይ ደግሞ ዋንስ ስኬጁል እናደርጋለን። ሌሎችም አሉ በእርግጥ ግን በዋናነት እነዚህ ናቸው። ወይ ዴይሊ ስኬጁል ነው ወይ ደግሞ ዋን ታይም ስኬጁል ነው የሚሆነው። ሶ እዚህ ጋር ዴይሊ ጆብን ሰሌክት አድርጌዋለሁ። ሌስ አሁን ስንት ሰዓት ነው? 2 ሰዓት ከ29 ፒኤም ነው አይደል? እቺዋን 2 ሰዓት ሌስ ከ30 ልበለው ቶሎ ሳይደርስ ከ30 ፒኤም ዋን ታይም ላድርገው። ዋን ታይም ከዛ ስኬጁል ማድረግ ነው። 2 ሰዓት ከ30 ፒኤም ስኬጁል ማድረግ ነው። ኦ ከ30 አንድ ከ30 ስለሆነ ዴይሊ ጆብ ነው ስኬጁል ስለው እንደምታዩት ዴይሊ ጆብ ስኬጁል አት 2 ሰዓት ከ31 ፒኤም ዋንስ ብሎ ፖፕ አፕ አመጣልኝ ማለት ነው። እዚህ ጋር በዚህ በኩል ደግሞ ያለው ሊስት ቦክስ፣ በቀኝ በኩል ያለው ሊስት ቦክስ ምንድነው የሚይዝልኝ? ስኬጁል የሆኑ ጆቦችን ይይዝልኛል። አሁን በግራ በኩል እዚህ ያየ ነው ጆቦች ሴቭ ስናደርግ የነሱን ኮንፊግሬሽን የሚይዝልኝ ነው ይሄኛው። በቀኝ በኩል ያለው ስኬጁል ጆብ ደግሞ ይሄኛው ሊስት ቦክስ የሚይዝልኝ ስኬጁል ያደረኳቸውን ጆቦች። አሁን እኔ 2 ከ31 ስኬጁል አድርጌዋለሁ። ከፈለኩኝ ዲሌት ማድረግ እችላለሁ፣ ኤዲት ማድረግ እችላለሁ። ስኬጁል ኤዲት ቪዲዮ ለምሳሌ ሰዓቱን መቀየር እችላለሁ። ሴቭ ስለው አዲሱን ሰዓት ይዛል ማለት ነው። እኔ አሁን ምንም ቀየረው ነገር ስለሌለ በዛው ይቀጥል። 2 ከ31 ሲሆን ቢልትን ስኬጁለሩ ራን ያደርገዋል ማለት ነው ራሱ። ከፈለኩኝም ረን ናው ማለት እችላለሁ። እዚህ ጋር ሰዓቱ ሳይደርስ ከፈለኩ ረን ናው። አሁን ኦልሬዲ 2 ከ31 ሆኗል። ከታች እንጠብቃለን። እዚህ ጋር ኤግዚኪዩሽን ሎግ ምንድነው የሚለው? ስኬጁል ዴይሊ ጆብ ሆኗል 2 ከ31። እሺ አሁን ይጀምራል። ቆይ ትንሽ እንጠብቀው። ይኸውላችሁ አልቋል። አያችሁ ሎድድ ምንድነው የሚለው? ራኒንግ ስኬጁል ጆብ ዴይሊ ጆብ አት 2 ከ31 ፒኤም። ከዛ በኋላ ታርጌት ቴብል ዴይሊ ብራንች ፐርፎርማንስ አፕዴትድ የኔ ታርጌት እንትን ላይ እሱን ትራንኬት ያደረገው ኢቴል ኮምፕሊትድ ኢን 0.1 ሰከንድ። በጣም ትንሽ 91 ሮ ስላለው ቶሎ ነው ያለቀው። ከነገና ኢሜል ተላከልኝ ማለት ነው። አሁንም ኢሜል ሴንት ዴይሊ ጆብ የተባለ ተላከልኝ ድጋሚ። ስኬጁል አድርገን ሰዓቱ ሲደርስ እንደዚህ ረን ማድረግ ይቻላል ማለት ነው። ይኸው ቢአይ ሪፖርት ገባልኝ። እስቲ ልክፈተው። እንደምታዩት ጆብ ኔም ዴይሊ ጆብ ሰክሰስ አድርጓል ምናምን። እንደገና እንደምታዩት ስኬጁል ያደረኩት እንትን ጆቡ ጠፍቷል ከዚህ ከሊስት ቦክስ ላይ። ለምን የጠፋው? ዋን ታይም ስኬጁል ይጠፋል። ዴይሊ ከሆነ ግን ስቴቱን ምንድን ነው ፐርሲስት ማድረግ አለበት። አሁን ለምሳሌ ይሄ ዴይሊ ጆብ ወይም ስቴትመንት ጆብ ላይ ስቴትመንት ጆብ ሁሌ ነው ራን የምናደርገው ዴይሊ። ምን ላድርገው? ለምሳሌ መጥቼ እዚህ ጋር ዋንስ ሳይሆን ዴይሊ ነው የማደርገው። ዴይሊ ስኬጁል ስንት ሰዓት ላድርገው? ዝም ብዬ ቴስት ለማድረግ ስለሆነ ፒኤም 2 ከ31 2 ከ22 ፒኤም ስኬጁል ባደረገው እንደምታዩት ጆብ ስቴትመንት ጆብ ስኬጁል አት 2 ሰዓት ከ22 ፒኤም ዴይሊ። ይሄ ዴይሊ ነው ማለት ነው። አሁን ዛሬ ኤግዚኪዩት ካደረገ በኋላ አይጠፋም ከሊስት ቦክሱ። ነገም ይቀመጣል፣ ሁሌ ይቀመጣል ማለት ነው። ቢኮዝ የዚህኛውን ኮንፊግሬሽን ጄሰን ፋይል ላይ አለ። እንደምታዩት እዚህ ጋር ኦፕን ብትሉት የስቴትመንት ጆብ ያው ጄሰን ፋይል ነው የሚቀመጠው ኮንፊግሬሽኑ ልክ እንደዚህኛው ማለት ነው። አሁን ቅድም እዚህ ጋር ጆቦች ሴቭ ስናደርግ የነሱኛው ኮንፊግሬሽን ይቀመጣል። ስኬጁል የሆኑ ጆቦችም ኮንፊግሬሽናቸው ይቀመጣል ማለት ነው። ዲሌት ስናደርገው ግን እንደምታዩት ኦፕን ብለም ይጠፋል ከኮንፊግሬሽን ፋይል ላይ ማለት ነው። እሺ ቢልቲን ስኬጁለሩ እንደዚህ ነው የሚሰራው፣ ራን ያደርገዋል ማለት ነው። እንዳልኳችሁ ደግሞ ከታች የምሰራቸውን ስራዎች በሙሉ እዚህ ከታች ማየት እንችላለን። ያው ዲሌትድ ስኬጁል አጠፋሁት ማለት ነው። ዲሌትድ ስኬጁል ስቴትመንት ጆብ ባይ አቤል በለጠ። እያንዳንዱ የምሰራውን ስራ ኢሜል ሲላክ፣ ስኬጁል ሳደርግ፣ ዲሌት ሲደረግ፣ ትራንኬት ሲሆን ሁሉን ነገር እዚህ ኤግዚኪዩሽን ሎግ ላይ ማየት እንችላለን። አሁን
መጨረሻ የሰራሁት ዲሌት ስለሆነ ዲሌትድ ስኬጁል ይላል ማለት ነው። እሺ እስቲ አሁን ደግሞ ወደ እንትኑ እንሂድ፣ ወደ ላይ እንሂድና እዚህ ጋር ከታች ከላይ አይ ሚን ዳሽቦርድ የሚል አለ። እስቲ እሱን እንክፈተው። ይሄ ዳሽቦርዱ እንዳልኳችሁ የፓይተን ማት ፕሎት ሊብ የተባለ ፓኬጅ በሱ የተሰራ ነው ማለት ነው። የተለያዩ ፓይ ቻርቶች፣ ባር ግራፎች፣ ላይን ግራፎች ጨምሬባቸዋለሁ እዚህ ጋር። አሁን ለምሳሌ ይሄኛው ፓይ ቻርት ምንድነው የሚያሳየኝ? ምን ያክል ጆቦች ሰክሰስ አድርገዋል ፐርሰንት፣ ምን ያክል ፌል አድርጎብኛል የሚለውን ያሳየኛል። እንደገና ሰክሰስ ሬቱ ራሱ 84.6 እስካሁን 23 ጆብ ረን አድርጌያለሁ። ከዛ ውስጥ 19ኙ ሰክሲድ ሆኗል ማለት ነው። ምን ያክል ሮ ኢቴሉ እንትን አድርጓል እስካሁን ድረስ፣ ስፒዱ፣ ዛሬ የወሰድኳቸውን ሮዎች፣ እንደገና እዚህ ጋር በባር ግራፍ ላስት 7 ዴይስ ፐርፎርማንስ ማለት የ7 ቀን ያሉትን ፐርፎርማንስ ያሳየኛል። ትራንስፈር ስፒዱ፣ ቶፕ 5 ጆብስ ባይ ቶታል ሮውስ፣ እነዚህ ነገሮች እናያለን ማለት ነው። ያው ጥሩ ነው አንደርስታንድ ለማድረግ ቪዥዋላይዝ ለማድረግ ኢቴሉ እየሰራውን ያለውን ስራ ማለት ነው። just like KPI ነው the key performance indicator። ምን ያክል ሰክሰስ ሬቱ ፌሊየር ሬቱ ምናምን የሚለውን ለማወቅ ጥሩ ነው ይሄኛው ዳሽቦርድ። ትሬንድም አለው፣ ትሬንድ አናሊሲስ አለው። እንደገና ዲቴይልም አለው፣ ዲቴይል ስታቲስቲክስ ማየት እንችላለን ለእያንዳንዱ እንትን ማለት ነው። ታይም ቤዝድ ስታቲስቲክስ አለው፣ ፐርፎርማንስ ቤዝድ። ከፈለግን ደግሞ እቺን ኤክስፖርት ማድረግ እንችላለን። ኤክስፖርት አድርገን በኤክሴል ማየት እንችላለን ማለት ነው። ሌላኛው ከዳሽቦርዱ ውጪ እዚህ ጋር ጆብ ሂስትሪ ይላል ሶስተኛ ላይ። እዚህ ጋር እንደምታዩት የሰራኋቸው ስራዎች ሎግ ፋይል ላይ ይመዘገባል ብያለሁ። ቅድም እንደምታዩት 6000 ሮ ወስጄ ምን አድርጌ ነበር? ስቶፕ አድርጌ ነበር፣ መዝግቦታል። ስቴትመንት ጆብ ስቶፕድ ይላል። 6000 ሮ ወስዶ በአቤል በለጠ ጆብ ስቶፕድ ባይ ዩዘር ይላል። ይራሩ በቃ ይመዘገባል። እያንዳንዱ ነገር ሎግ ፋይል አለው። እሱም ኤክስፖርት አድርገን በሲኤስቪ ማየት እንችላለን። እያንዳንዱ ነገር ሎግ ፋይል ይዛል ማለት ነው። ሌላኛው እስቲ ወደ እንትሩ ልምጣ። አይ ቲንክ ኤአይ ፕሪዲክት ዲዩሬሽን ሚል ፊቸር አለው። ይሄኛው በቃ አንድ ጆብ ኢቲኤሉን ለመስራት ምን ያክል ታይም ይፈጅበታል የሚለውን ፕሪዲክት የሚያደርግልን ነው። አሁን ለምሳሌ ዝም ብዬ መለካው ፕሊዝ ሰሌክት ኤ ጆብ ፍሮም ዘ ሊስት ፈርስት ይላል። እስቲ ስቴትመንት ልንካው፣ ስቴትመንት ጆብ። ከዛ በኋላ ኤአይ ፕሪዲክት ዲዩሬሽን የሚለውን ስጫ ነው ሰዓቱን ነው የሚያሳየኝ ምን ያክል ታይም እንደሚወስድበት የስቴትመንት ጆብን ለመስራት። እንደምታዩት ኮንፊደንስ ሬንጁ ከ80 እስከ 100 ሰከንድ ነው። 100 ሰከንድ ፕሪዲክትድ ማለት የሰጠኝ ኤአይ። ግን አሁን ምንድነው ይሄ የኤአይ ሞዴል ትሬን መሆን አለበት። በጣም ትሬን ደግሞ የሚሆነው እኛ ኤግዚኪዩት ስናደርገው ነው። ጆቡን ደጋግመን ኤግዚኪዩት ስናደርገው የኤአይ ሞዴሉ ትሬን እያደረገ ይሄዳል ማለት ነው። ከዛ በኋላ የተሻለ አንሰር ወይም የተሻለ ታይም ይሰጠናል ማለት ነው። አፕሮክሲሜት አድርጎ እሱኛው ነው። ሌላኛው የጨመርኩበት ይሄኛው ዋና ጥቅሙ ኤአይ ፕሪዲክት ዲዩሬሽን ታይሙን ፕሪዲክት ማድረግ ነው። የከስተመር ጆብ፣ የዴይሊ ባንች ጆብ፣ የሁሉንም ጆብ ፕሪዲክት ማድረግ ነው። ምን ያክል ታይም ይወስድባቸዋል ኢቲኤሉ እስኪያልቅ ማለት ነው። ያን ደግሞ እንዲያደርግ እንዳልኳችሁ እንትን ማድረግ አለብን፣ ጆቦችን ረን ማድረግ አለብን ብዙ ጊዜ ትሬን እንዲሆን። የማሽን ለርኒንግ አልጎሪዝሙ ራንደም ፎረስት ይባላል ባይዘው የተጠቀምኩት። እሺ ሌላኛው ስማርት ስኬጁል ነው እዚህ ጋር ማለት ነው። ቅድም እንዳልነው ማኑዋሊ ስኬጁል ማድረግ እንችላለን አይደል? ለሲ አሁን ዴይሊ ጆብ መጥቼ እዚህ ጋር ስኬጁል ማድረግ ይቻላል። ቅድም አይተናል በራሳችን። ስማርት ስኬጁል ከሆነ ግን ምንድነው ሐሳቡ? አሁንም የኤአይ ሞዴል ነው አይቶ መቼ ነው እንትን ማድረግ ያለበት የሚለውን ታይሙን ይሰጠኛል። ለምሳሌ ስቴትመንት ጆብ በዚህ ሰዓት አድርግ፣ ዴይሊ ጆብ በዚህ ሰዓት አድርግ። ያው እነዚህን ዴይ ታይም ረን ስላደረኳቸው እንደምታዩት በቀን ነው ሪኮመንድ እያደረገኝ ያለው እንጂ ማታ ላይ ረን ብናደርጋቸው ብዙ ጊዜ ታይሙም ሪኮመንድ የሚያደርገኝ በዛ ሰዓት ነው። ለሲ 2 ኤም ምናምን 3 ኤም። ዋና ሀሳቡ ስማርት ስኬጁሊንግ በዚህ ሰዓት ስኬጁል እንድታደርግ ሪኮመንድ ያደርጋል ማለት ነው። አሁን ስቴትመንት ጆብ 10 ፒኤም እያለኝ ነው። 10 ፒኤም ማለት 4 ሰዓት ነው ከምሽቱ። ያ 4 ሰዓት ግን በዛ ሰዓት መሆን የለበትም። ማታ ላይ ረን ብናደርገው
ታይሙን ያሻሽለዋል ማለት ነው የኤአይ ሞዴሉ። ይሄ ሌላኛው ፊቸር ነው የጨመርኩበት የስማርት ስኬጁል። በቃ ታይም መስጠት ነው። 2 ኤም ላይ ስኬጁል አድርግ፣ 3 ኤም ላይ ስኬጁል አድርግ፣ 7 ፒኤም ስኬጁል አድርግ። ያን ደግሞ ያን ሰዓት የሚሰጠን ትሬን አድርጎ ነው አልጎሪዝሙ ኤግዚኪዩት ስናደርግ የተሻለ ፐርፎርማንስ ያለውን በየትኛው ሰዓት አልጎሪዝሙ ጆባን ስኬጁል ባደርግ ይሻላል የሚለውን ተምሮ አልጎሪዝሙ ሰዓት ይሰጠኛል ማለት ነው። ሁለቱ ኤአይ ፊቸሮች እንደዚህ ናቸው፣ ስማርት ስኬጁል እና የኤአይ ፕሪዲክት ፊቸር። ዳሽቦርዱን አይተናል፣ ኢሜል አይተናል። ሌላኛው ስታርት ኦቶ ሪፍሬሽ እንዳልኳቸው ሪፍሬሽ ያደርጋል። ስታንድ ባይ ላይ አዲስ ቴብል ቢገባ ወይም ታርጌት ዳታ ቤራሱ ላይ እኛ 823 ላይ ቴብል ቢገባ ራሱ ኦቶ ሪፍሬሽ ያደርገዋል ማለት ነው፣ ይካተታል ማለት ነው። ኤቭሪ 30 ሰከንድ ኦቶ ሪፍሬሽ ያደርጋል ማለት ነው። ኤቭሪ 30 ሰከንድ ሪፍሬሽ ያደርጋል። በዋናነት እነዚህ ናቸው የተካተቱት። አሁን ይቅድሙ ያልኳችሁ እንትን ላይ ፎልደር ላይ እዚህ ላይ ይመዘግባል አይደል? እያንዳንዱን እንትን በኮንፊግሬሽን ይይዛል ብያለሁ። እቺ ናት፣ በኋላ ልክላችኋለሁ። በዚፕ ፋይል አድርጌ እቺ ስንከፍታት የተለያዩ ፎልደሮች አሉት በውስጡ። ሎግ ሚይዝ አለ፣ የሰራኋቸው ሎጎች ማለት ነው። ኤንደን ጆቦች አሉ። እንደምታዩት 2 ጆብ አለ አይደል? 2 ጆብ ያው ዴይሊ ጆብ እና ስቴትመንት ጆብ ይላል። የነሱንም ጄሰን ፋይል በኮንፊግሬሽን ይይዛል። በፎልደር ነው ያዘው ማለት ነው። ጆብ ስኬጁል ደግሞ ስል እዚህ ጋር ስኬጁል ላይ ምንም የለም ስላጠፋዋቸው፣ ስኬጁል ያደረኩት ነገር የለም። ስኬጁል ባረግ ዴይሊ ከሆነ ይቀመጣል፣ ዋን ታይም ከሆነ ይጠፋል። አንድ ኤግዚኪዩት አድርጎ እዚህ ጋር ይቀመጣል ማለት ነው። ስኬጁል የተባለው ፎልደር ላይ የኢሜል ኮንፊግሬሽን አለ፣ እሱም በጄሰን ፋይል ነው። ያው ፖርቱን ምናምን ላኪው ማን እንደሆነ እነዚህን ይዛል። የተለያዩ እንትኖች ይዛል ማለት ነው፣ ሎግ ፋይሎች። በዋናነት ሲስተሙ ይሄን ይመስላል። እንግዲህ የረሳሁት ፊቸር ያለ አይመስለኝም። እነዚህ ናቸው ፊቸሮቹ። አመሰግናለሁ። አቤል በጣም እናመሰግናለን። በእኔ በኩል ምንም የረሳው ፊቸር የለም። ኦልሞስት በጣም ጥሩ አድርጋችሁ ነው የሰራችሁት። በጣም አሪፍ ነው። አንዳንድ የተወሰኑ ጥያቄዎች ነው ያሉኝ። መጀመሪያ ግን ነጌ አማንና የሁ ከተሰራው ስራ ጋር በተያያዘ ያላቸውን ፊድባክ እና ጥያቄ እነሱ ያንሱና ከዛ በኋላ እናነሳለን ጥያቄዎቻችንን። ቴንክ ዩ በጣም አፕሪሺየት ዩር ፋንታስቲክ ጆብ። ኦኬ አማን አንተ ጀምር። ነጌና የኋላው ልጅያዎች እጅ አውጥተዋል። የት ነጌ? ነጌ ማይክሮፎኑም አልተከፈተም። አማን የኋላው ሚካላ እሺ ይሰራል። እየሰራል ነው። እሺ አማን ሁለቱም እያወሩ አይደሉም። ስለዚህ አንተ ጀምር። አሁን ይሰማል? እሺ አሁን ክሊር ነው። እሺ ይሰማል። እሺ በመጀመሪያ ያው አቤል ቆንጆ ስራ ነው የሰራው። ብዙ ፊቸሮችን በጣም በአሪፍ ሁኔታ አድርጓል። እኔ እንደ ጥያቄ ማነሳቸው 2 ነገሮች ናቸው። ኦልሬዲ አንደኛ ታርጌት ቴብል ስንሰጠው
አሁን ታለንት ላይ ኦልሬዲ ቴብል ኔም ብቻ ነው መስጠት የሚጠበቅብን። ከዛ የሚያደርገው ምንድነው ሲንክ አድርጎ ያለውን የኮለመን ብዛት ራሱ ከእነ ዳታ ታይፑ ኦልሬዲ እንትን ይለዋል። እኛ ማኑዋሊ ስኬማው ጋር ሄደን ቴብሉን ክሬት ማድረግ ላይጠበቅብን ይችላል። እሱኛው አንድ ቢጨመርበት ነው። ሁለተኛ ደግሞ ዌይ ኦፍ ኢንሰርሽን ለምሳሌ ከአንድ ወደ ሌላ ቴብል ሲያስገባ አሁን ያየነው ትራንኬት ብቻ ነው። ዌዮች ቢኖሩት ኦልሬዲ አሜንድን አድርጎ ያስገባው ትራንኬት አድርጎ ያስገባው የሚለውም ይችኛይቱ ነው። ኦልሬዲ ቴብሉም ክሬት ስናደርገው ስኬማውን ብቻ ተሰጠ ነው ቅድም ያነሳሁት። ክሬቱ ቴብሉ ካለ ክሬት ያርገው ወይ ድሮፕ ያርገው ወይ ምናምን የሚለው ቴብሎች ኦፕሽን እነሱ ቢጨመሩ ነው። ከዛ ውጭ በጣም ብዙ ፊቸሮች አድርጓል። በጣም አሪፍ ነው። ይሄ ነው ያለኝ ኮመንት። ቴንክ ዩ ነጊ፣ በጣም አሪፍ። አቤል ሪፍሌክት ታደርጋለህ? አቤል ጥያቄዎች መልስ ትሰጣለህ? አዎ ልክ ነው ያነሳው ሀሳብ የዋለው አሁን የትራንኬት ወይ ደግሞ እዛ አሜን እንትን እያደረገ ምንድነው እየጨመረ እንዲሄድ እሱን ኦፕሽን ጥሩ ነው ሀሳቡ። አሁን በዚህኛው እንትን ያለው ትራንኬት እያደረገ ብቻ ነው የሚያስገባው ዳታቤዝ ላይ። ግን ደግሞ አሁን ለምሳሌ እንትኖችን ስንይዝ እንደዚህ ምንድነው ሂስትሪ ቴብሎች ምናምን ትራንኬት ማድረግ የለብንም፣ እዛው እየጨመረ እንዲሄድ እሱ አሪፍ ሀሳብ ነው ያነሳው። እሺ፣ ሁለተኛው የታርጌት ቴብል ውስጥ ጉዳይ። ታርጌት ቴብል አሁን እኔ እዚህ እንትን ላይ ስለሆነ የራሴ ስኪማ ላይ ክሬት እያደረኩት ነው። አሁን ቴብሎቹን ማለት ኮለመኑ ማች እንዲያደርግ አድርጌ ነው። አሁን ለምሳሌ የእችኛዋ የፓይተን ስቴትመንት ስንት ነው? ታይም አውት አለብኝ 122 ኮለመን ያለው እና ማች ማድረግ አለበት። አሁን ከሶርሱ ዳታቤዝ እና እዚህ ታርጌት ዳታቤዝ ራሱ ላይ ያለው የቴብሉ እንትኑ ካርዲናሊቲው እንትኑ ማች ማድረግ አለበት። እሱን እኔ ነኝ ማኑዋሊ እንትን ያደረኩት ክሬት ያደረኩት። ግን እንዳለው እሱ እንትን መካተት አለበት። እኛ ማኑዋሊ እንትን ሳናደርግ ራሱ የኮለመኑን ካውንት አድርጎ እንዲሰጠን ማስተካከል አለበት። አሪፍ ሀሳብ ነው። አስተካክላለሁ። በጣም አሪፍ። ስለዚህ ሁለቱንም ፖይንቶች ያዛቸውና አሪፍ ነው። እሺ ነገ በቃ እየሰራለት አይደለም ማይክሮፎን። አንተ ጋር መጥቶ ያውራ። ነገ ትንሽ ነገር እሺ ይሰማላ? ብዙም ጥያቄ የለኝም። የተሰራው ስራ በጣም አሪፍ ነው። አንድ ግን እያሰብኩት የነበረ ነገር ያለ ምናልባት ጆፖቹ እየበዙ ሲሄዱ በተመሳሳይ ሰዓት ስኬጁል የሚደረጉ አይነት ጆፖች እየኖሩ ሲሄዱ የሆነ ሃንድል የሚደረግ ነገር የሆነ ጆፕራን ማድረጉን እንዳይቆም እሱ ሃንድል የምናደርግበት መንገድ እሱን ቴስት ማድረግ ያለብን ይመስለኛል የሚል አንድ ስጋት እንደ ስጋት እንጂ ይህም ሃንድል የሚደረግበት ሚንስ ይኖራል ብዬ አስባለሁ። ከዛ ውጭ ግን ከአውተንቲኬሽኑ ጀምሮ ከዩዘር መግቢያው ጀምሮ የተሰራው ስራ እጅግ አሪፍ ነው ብዬ ነው የምሰጠው አስተያየት። አመሰግናለሁ። ቴንክ ዩ ነጊ። አቤል ምን መልሳለህ? አቤት
ከጃቦች ጋር በተያያዘ ከነጌ ባነሳው ሀሳብ አዎ ጆቦቹ ሳይመንቴኒየስሊ ረን ማድረግ ይችላሉ። ቅድም ስላላየን ነው እንጂ 3-4 ጆብ አት ዘ ሴም ታይም ኤግዚኪዩት ማድረግ ይችላሉ። ምንም ችግር የለም። ኢንተራፕት አንዱ እንትን ያደረገው ረን ያደርጋሉ። ችግር የለም። ማየት እንችላለን። እሱ ከፈለገን አክቹአሊ የነጌ ስጋት ምንድነው? አሁን አት ታይም 2-3 ጆቡ ችግር የለም፣ ግን ስኬጁል አድርገን ልክ አሁን ከረንትሊ የምንጠቀማቸው ብዙ ስኬጁሎች አሉን አይደለም? ልክ እንደዛ ስኬጁል አድርገን ፐርፎርማንስ ዋይዝ ነው ጥያቄው። ፐርፎርማንስ የእንትኑን ኮንሰፕት ስላለ አሁን መልቲ ትሬዲንጉም የተሻለ እንትን ይኖረዋል። አሁን እንደ ድሮ አይደለም። ባች ፕሮሰስ አድርጎ 4 ትሬድ ነው እዚህ ጋር የሚያደርገው አት ሴም ታይም ምንም ኢፌክት የለውም። አሁን ስኬጁል አድርጊ ባለፈው አይቼዋለሁ። 5 ጆቦች ምናምን ይሰራሉ ስራቸው። በጣም ጥሩ። ስለዚህ ቴስት ስናደርገው ሪያሊቲውን ደግሞ በደንብ የምናየው ይሆናል ማለት ነው። እሺ። እና ዋነኛው ደግሞ የከስተመሩ ነው። አሁን እንትን ያለው አሁን ከስተመር 30 ደቂቃ 40 ደቂቃ ይወስዳል። እሱም ትልቅ አቺቭመንት ነው እንደማስበው። ድሮ 3 ሰዓት ምናምን ነበር የሚወስድብን። አሁን እዚህ ጋር 30 ደቂቃ እስከ 40 ደቂቃ ባለው ይወስዳል። ቤዝድ ኦን ዘ ታይም ማለት ነው። ማታ ላይ ከሆነ 30 ደቂቃ ነው የሚወስደው። እንደዛ ነው ያለው አሰራር። የስ አቺቭመንት ነው። ኦልሬዲ አንድ ኢሹ የነበረብን እሱ ስለነበረ ፐርፌክት። እሺ አማን አቤት። እሺ ቀጥል አንተ ደግሞ። እሺ አመሰግናለሁ እድሉ ስለተሰጠኝ። እሺ እንደ ምሳሌውና በጣም ሸጋ ስራ ነው። ብዙ ኮሜንቶች ይኖራሉ። ያው ከታለድ ጋር በጣም ኮሜንት ሆነ ተስፋም ግን ያገኘው ኮሜንት ዝንሰጥ ያገኘው ምንድን ነው መነሻ አድርገን ኮሜንት እንሰጥም ያ የሌለው ይሄ ያዘው ምናምን ማለት ነው። ለመጀመሪያ ግን ቆንጆ ስራ አፕዴት የሚገርም ስራ እና ከመጀመሪያው ብዙ አክቹሊ ብዙ ያስኳቸው አማን ድምጽ በጣም ርቆብኛል። መስማት እንግዲህ የተቸገርኩ ነው። ቢሮ ልምጣ ካልሆነ አስመጣለሁ። ትንሽ ጮክ በልና ንገረኝ። ከመጀመሪያው ጀምር። ይሄ እንትኑ ድሮፕ ዳውን ነው። ይሄ ኮኔክሽኑ ሊስት ነው፣ ድሮፕ ዳውን ሊስት ነው የነበረው አይደል? እስቲ ድሮፕ ዳውን ሌሎቹም እንደዛ ነው። ይሄ እነዚህ ነገሮች ክሬት ነው መሆን ያለባቸው ማለት የሆነ ኮኔክሽን ስንፈልግ ከሆነ ነገር ጋር ይሄ ስክሪፕቱ ላይ ያሉት ናቸው። በተለይ ቀጥታ ድሮፕ ዳውን ነው የሚመስለው። እዚህ ክሬት ኮኔክሽኑ ክሬት መሆን ያለበት እዚህ ዩዘር ኢንተርፌስ ላይ ያው በዚህ ከሄደን ማለት ነው። ግራፊካል ዩዘር ኢንተርፌስ ማኒፑሌት የምናደርገው ከሆነ ዳታችንን ሶርሱ ክሬት መሆን ያለበት ሶርሱም ሆነ ዴስቲኔሽን እዚሁ ላይ ክሬት ነው መሆን ያለበት ብዬ ነው። እንደ ኮሜንት ነው እንጂ ስራው ቆንጆ ነው። እና ከዚህ ቀጥሎ ያሉት ደግሞ ያው በቀላሉ ኖቲስ የሚደረገው ካለንደር ላይ የምንሰራበት ይሄ ሶርሱን ሶርስ ቴብል ካወጣን በኋላ ዴስቲኔሽኑ ላይ እንትን ሲባል ዴስቲኔሽኑ ላይ እንትን ሲባል ቴብል የምንሰጠው አለ። ከዛ ዳታው እንዴት ነው ሎድ የሚሆነው ዴስቲኔሽን ማችን የሚለውን ደግሞ እዛው ላይ ግራፊካል ዩዘር ኢንተርፌስ ላይ ነው ዲሳይድ እናደርጋለን። ይሄ እዚህኛው ላይ ያየሁት ቀድሞ መሰለኝ ቴብሉን ክሬት ሆኖ የነበረውና እዚሁ ላይ ቴብሉን ኔም ሰጠነው የዴስቲኔሽናችን ላይ ማለት ሶርሱን እዚሁ ላይ እናመጣዋለን። ፊልተር የሚያደርጋል ምናምን ሸጋው ነው።
ዴስቲኔሽን ቴብላችንን ክሬት ስናደርግ እዛው ይሄ ግራፊካል ኢንተርፌስ ላይ ክሬት አድርገን ትራንኬት አድርጎ ነው የሚያስገባው። እየደገምኩት እንዳይሆን ብዬ ነው ካለው ስለተነገረ እንዴት ነው አፔንድ ነው የሚያደርገው እና እንደው እዚህ ላይ ዲሳይድ ማድረግ ያለው ከሌሎች ኦፕሽኖች ነው። አሪፍ ነው። ፎር ፈርስት ኤዲሽን ኢዝ ግሬት ወርክ እና ይሄ ኤአይ ፕሬዲክሽን አሪፍ ነው። ስማርት ስኬጁሉም አሪፍ ነው። ይሄ ስኬጁሎች ለማኖር ላይ እዚህ ሲስተም ላይ ስኬጁል ኦፕሽን ማድረጉም ሸጋር ከዊንዶውስ ስኬጁል እንላለን ማለት እንወጣለን ማለት ያለኝ ኮሜንት ይህን ይመስላል። እናመሰግናለን። ቆንጆ ስራ እናመሰግናለን። ቴንኪዩ አማን፣ እናመሰግናለን። ያ አንተንም ቴንኪዩ አማን፣ አቤልን ኮች አድርገህ ይሄ ስራ እንዲሰራ አንተም የራስህን አስተዋጽኦ ስላደረግ ቴንኪዩ አቤል። እነዚህ ሬዲቱ ወደሱ ነው። እኔ ምንም ያደረኩት ነገር አቤሎ አማን የሰጠውን ኮሜንቶች ይዛቸዋል አይደል? አዎ ያነሳው ሀሳብ ልክ ነው። አሁን ከኮድ ሳይድ ነው። ለምሳሌ ዳታቤዞች የዩኤስኤስዲ ሌሎችም ሲኖሩን ከኮድ ሳይድ ሳይሆን መሆን ያለበት እዚሁ ኦፕሽን ቢኖረን እዚሁ ላይ አድ ማድረግ የምንችል ኮኔክሽን ታርጌት ዴስቲኔሽን ሆነ እዚሁ ኮንፊገር መደረግ አለበት። ጥሩ ሀሳብ ነው ያነሳው። እሺ አሪፍ ሀሳብ ነው። ብዙዎቹን ብለዋቸዋል። እኔ አንዳንድ ማነሳው በተለይ ከፍሮንት ሳይድ ቅድም አማንም ሲያነሳው የነበረው ሞዲፋይ መደረግ የለበትም። ሎግ ፋይሎችም መነካት የለባቸውም። አንድ ታብ አለ አይደል? ክሊር ሎግ ፋይል የሚል አቤል አላ ጆብ ሂስትሪ ላይ እነሱ የስ እነዚህ ነገሮች ከፍሮንት ሳይድ መደረግ የለባቸውም ጆብ ሂስትሪዎቹን ለማየት። ሁለተኛ ደግሞ ጆብ ሂስትሪ የዴይሊ ብቻ ቢይዝ ይበቃናል። ኦልሬዲ የትላንትናው ከትላንት ወዲያ ያለው ምናምን ዳታ ስለማያስፈልገን ጆብ ሂስትሪ ላይ የዴይሊ ብቻ ቢይዝ ይበቃናል። ዴይሊ ያለውን ስታተስ ለማየት ማለት ነው። ዩዘር መያዙ ቆንጆ ነው። ይሄ አሪፍ ነው። እቺ አንደኛዋ ኮሜንቴ። ሌላው ቅድም ነጌ ያነሳው ጋር ተመሳሳይ የሆነ ሀሳብ አለኝ። ያው ቴስት ስናደርገው የምናየው ነው። ፓራላል ጆብ ራን ሲያደርግ ቅድም ያየናቸው ታይሞች በዚህ ፍጥነት ይጨርሳል ኦር ምን ያህል ፍጥነት ይጨርሳል የሚለውን እናየዋለን። ፓራላል የሆኑ ጆቦችን አይደንቲፋይ አድርገን እዚህ ኤክስኪዩሽን ሎግ ላይ የትኛው ራን እያደረገ ነው፣ የትኛው ደግሞ ኮምፕሊትድ ሆኗል የሚለው በስም ነገር ቢይዘው እዚህ ኤክስኪዩሽን ሎጉ ላይ ማለት ነው። ለምሳሌ በራሳቸው በሴቭድ ጆቦቹ ላይ የከስተመሩ አልቋል ወይ የዴሊ አልቋል የሚለው የስ በቃ እዚህ ላይ ይሄ አሁን የዴሊው ነው። እታች ያቺኛዋ ኤክስኪዩሽን ሎግ ላይ ይሄኛው ላይ ዝጋውና እዚህ ወደ ታች አውርድልኝ ስክሪንን። እዚህኛው ላይ የስ ከታች ያለው ኤክስኪዩሽን ሎግ ላይ ፓራላሊ ራን ሲሆን እዛ ጋር ኮምፕሊትድ ምናምን የሚለውን አንዱን ሂስትሪ ያሳየኝ። ሂስትሪ ኦኬ ስቴትመንት ለምሳሌ ቅድም ፓራላሊ ስቴትመንት እና ዴይሊ ነው አንድ ላይ ያደረግነው አይደል? ዴይሊ ቶሎ ነው። እሺ አሁን ሁለቱንም እንትን ላድርጋቸው ወይ ከስተመር እና ስቴትመንትን አንዴ እንያቸው እንችላለን። ያለ ስኬጁል ዝም ብዬ እዚህ ወራል አድርገውና ከስተመር ረን ልበለው። እሺ እንደምታዩት ጀምሯል። ታርጌት ቴብል ፓይተን ከስተመር ቴስት ፋይዳ ያኛውንም አስጀምረው ሁለተኛውንም አስጀምረው ራንጆ ኤችቲኤምቲ ትራንኬት ሆኗል 3000 ሮ። ይሄም ትራንኬት ሆኗል ማለት ነው። ኮምፕሊት ያደርጉ ኢሜይል መላኩ ኖቲፊኬሽኑ ምናምን በጣም ቆንጆ ነው። እሷ አሪፍ ነው። ስታክ አረጋች ስታክ አረጋችኝ አንዴ ችግር የለም። ቼክ አድርጌዋለሁ። እዛ ሁለት ሶስት ጆቦች አቶ ሴም ኢንሰርት ያደርጋል ወደ ራሳቸው ታርጌት ቴብል
ኢፌክት የለውም አንዱ ላይ ትክክል። 2-3 ብቻ ሳይሆን በደንብ ጨምረንባት ጆባን ቴስት እናደርጋታለን። ስለዚህ ሁለተኛው ኮሜንቴ ይሄ ነው። ፓራላል ጆ ሲደረግ ያለው ፐርፎርማንስ ጉዳይ ነው። ሌላ ቀደም የሆነ አንድ ዳሽቦርድ አሳይተህን ነበር አይደል? አንዴ እንትን አለ ትንሽ ችግር የለም አለው። ዳሽቦርድ አለው፣ የኤግዚኪዩቲቭ ዳሽቦርድ አለው። የዳሽቦርዱም ዴይሊ ዊክሊ ምናምን ትሬንዶቹን ማየት እንድትችል እንደዛ ተደርገው ቢከፋፈሉ አይደንቲፋይ ማድረግ እንችላለን ማለት ነው። አሁን ዝም ብዬ እንደ ኬፒአይ አሁን ዝም ብዬ ያወጣኋቸው አንድ እንትኖች ዋና ዋና የ7 ቀን ፐርፎርማንስ፣ ሰክሰስ ሬቱ፣ የኢቴል ቱሉ እንዳልከው ይጨምራል። እነዚህ ዴይሊ ያሉትን እነዚህ ይስተካከላል። እሷ እናደርጋለን። ቅድም አማን ያለው ነው። ሌላው አዲስ ሶርስ ዲቢ አድ የምናደርገው በፍሮንት መሆን አለበት። ስለዚህ እሱ ነው ኮሜንቴ። በተረፈ እነዚህም ያው አንተ አድቫንስድ ብዙ ነገሮች ስለሄድክ ቢካተቱ ጥሩ ናቸው ብለን ስለያዝናቸው ነው። በጣም አሪፍ ስራ ነው። እነዚህን ነገሮች ፋይናላይዝ አድርጋቸው አንድ ቀን ቅዳሜ ቀን ላይ እንትን እናደርጋቸዋለን፣ ቴስት እናደርጋቸዋለን። ከአማን ጋር እንነጋገርና እነግርሃለሁ። ግን አሁን እኛ የሰጠንህን ኮሜንቶች በሙሉ ኢንክሉድ አድርጋቸው። እሺ። ራምቡክ አማን ተዘጋጅቷል? በዚህኛው አላዘጋጀውም። በመጀመሪያ የሰራሁት ያለ ግራፊካል ዩዘር ኢንተርፌሱ የመጀመሪያው የለም የሰራሁት። ሹር በቃ። ስለዚህ በዚህኛውም ራምቡክ እንፈልጋለን ማለት ነው። አንድ ኦቨር ስታደርግ ራምቡክ ሆነ ስክሪፕቶቹን ጨምረሃቸው ከኮድ ሳይድ ያሉትንም ነገሮች ከዚህ ሳይድ ከአፕሊኬሽን ሳይድ ከፊት ለፊት ከጂዩአይ አንጻርም ያለውን ነገር ሁሉንም ዲቴይል ያለ አድርገው ከዛ ሶርስ ኮዱን ትሰጠናለህ። አንድ ላይ ዚፕ አድርገህ ሶርስ ኮዱን ትሰጠናለህ። በጣም ያው ይሰራል። ዳታ ፒሲ ላይ ይሰራል። ችግር የለም። ኤክስትራክት አድርጋችሁ መውሰድ ብቻ ነው። አለች እዚች ፀሐይ ባንክ ኢቴል ቱል የምትል ዚፕ ፋይል ስትከፍቷት ዳታ ፒሲ ላይ ኤክስትራክት አድርጋችሁ ከዛ እንትና መክፈት ነው። እቺ አፕሊኬሽን ዋን ፀሐይ ባንክ ኢቴል የምትለው 91 ሜጋባይት ነው። በጣም አሪፍ። ስለዚህ ይሄ ነው ያለን ኮሜንት። ይሄንን ዋንስ በዚህ ባሉት ቀናቶች በጥቂት ቀናት ጨርሰውና ቴስት እናደርገዋለን። ሌላ አንተ የምትጨምረው ነገር የለም? ሁሉንም ከበር አድርጌያለሁ። ቴንክ ዩ። እናመሰግናለን። ቴንክ ዩ ጋይስ። ሪከርዷን እፈልጋታለሁ። እሺ፣ የዚችን ሪከርድ አብሉ ኮፒ አድርገህ ተቀበልልኝና ሼር ታደርገኛለህ። እሺ። ቴንክ ዩ ጋይስ። መልካም ቀን። እሺ።